የፖስታ አገልግሎት ካራቆሪ በአብዛኛው ጣሊያኖች ባሉበት ጊዜ ተጀምሯል። በ1977 ዓ.ም አገልግሎቱ በአጣዬ ከተማ በወይዘሮ ዘውዴ ተወልዴ በኩል አስተዋውቋል። በ1960ዎቹ መገባደጃ ላይ ከተማዋ ከትንሽ ጄኔሬተር በሚገኝ ኤሌክትሪክ የመብራት አገልግሎት ይቀርብላት ነበር። አገልግሎቱ ግን ደካማና አብዛኛውን ጊዜ የሚቆራረጥ ነበር። ከ1985 ዓ.ም ወዲህ ግን ከተማዋ የሃይድሮ ፓወር ወይም ከውሃ ኃይል የሚመነጭ ኤሌክትሪክ ማግኘት ጀመረች። የዚህ አገልግሎት መሻሻልም በወቅቱ የአውራጃው አስተዳዳሪ የነበሩት ሌተናንት ጌታሁን ተሰማና የአጣዬ ከተማ ነዋሪዎች ባበረከቱት አስተዋጽኦ የተገኘ ነበር። ቀደም ሲል የአጣዬ ነዋሪዎች ውሃ ከወንዝ በመሳብ ይጠቀሙ ነበር። በ1980 ዓመተ ምህረት ደግሞ አንድ የውሃ ጉድጓድ በሐሙስ ገበያ ተቆፍሮ ነዋሪዎች ከሱ ይጠቀሙ ጀመር። ከ1985 ወዲህ ደግሞ በቧንቧ የሚቀርብ የውሃ አገልግሎት ተሻሽሎ ለአብዛኛው ነዋሪ መድረስ ችሏል። የመመገቢያ ወይንም ኬተሪንግ አገልግሎቶች በከተማው ውስጥ ከተማው ከተመሰረተበት ጊዜ አንስቶ ይሰጥ ነበር። ለመጀመሪያ ጊዜ አገልግሎቱን የጀመሩት አቶ ማሞ በላይነህ በከተማው የመጀመሪያውን ሆቴል ከከፈቱ በኋላ ነው። በ1966 ዓመተ ምህረት ደግሞ አቶ ከበደ ዋጋዬ ለጥቀው የሆቴልና የመመገቢያ አገልግሎት መስጠት ጀመሩ። ከጊዜ በኋላም ብዙ ሆቴሎችና የመጠጥ ቤቶች ተከፍተው ደንበኞችም የተሻለ አገልግሎትን ማግኘት ጀመሩ። ከነዚህም መካከል አቶ ወርቁ ከበደ፣ አቶ በረደድ፣ ወይዘሮ ሮማን እና ማጆር ተስፉ የመመገቢያ አገልግሎቶችን መስጠት ጀምረዋል።